በዚህ ሰዓት በልቶ ማደር እንኳን ከባድ በሆነበት ሰዓት አንቺ ግን የት ነው ሰዓትሽ የምታሳልፍ? ጭፈራ ቤት። በምን? በመጠጥ። ህይወት እኮ የሰጠችህንና የጻፈችልህን እኮ ነው የምትኖረው። ቆይ አንቺ ከዚህ ሁሉ ስጋሩን መጠጥ ውስጥ ጭፈራ ውስጥ ቢቀርብሽ? እዛ ላይ ደግሞ ውጭ ያሉ ጓደኞቼን እያወሯቸው ነው። ከመቼ ወዲህ ነው ተመርቆ ግዴታ ስራ መግባት አለበት የሚል ህግ ያለው? የያዝነው ትልቅ ስራ ነው። እያንዳንዷ ሰዓት ዋጋ አላት። እማዬ ሄዳ ነው። ምን ናችሁ ነው? ምንድን ነው የተፈጠረው? ምን እያደረክ ነው? የሰጠኝ ፋይሎች እኮ ሙሉ አይደሉም። እድል እሰጥሃለሁ። ሁለተኛ ግን ስህተት አልፈልግም። ምን አዲስ ነገር አለ? የእናቴ ጉዳይ ስለሆነ እኮ ነው የማስጨንቀው። አየሽ ልጅ፣ ከመቀበል መስጠት ምን ያህል እንደሚያስደስት